ክርስቲያናዊ የሆነ ውጊያ ማለት ክርስቲያኖች ይሄ ዛሬ አድዋን ተሰብስቦ የሚዘክር ሰው በሙሉ ወደ ኋላ ተመልሶ የሚዋጋው ውጊያ ስላለ አይደለም። አምላካችን ቅዱስ እግዚአብሔር ለወንድሞቹ ስንቅ ታማኝ ሆኖ ረሃቡን ለማስታገስ ከፍቶ አለመብላቱን አይቶ ድንጋዩን ዳቦ አድርጎ አብልቶት ነበርና ድንጋዩን ዳቦ አድርጎ ጌታችን ርቦታልና ቢበላ እውነትም ዮሴፍን ያበላው አምላክ እሱ ነው ብሎ ያስብ ነበር። ዳቦውን ብቻ ደግሞ አንስቶት ቢበላው ኖሮ ደግሞ ይህ ሩቅ ብእሲ ነው ሰው ነው እንጂ አምላክስ ቢሆን ኖሮ ተአምር አድርጎ ረሃቡንም ታክሶ ያልፍ ነበራልና ይህንን ድንጋይ ዳቦ አድርገህ እንብላ እኔም ርቦኛል አንተም ርቦሃል ብሎ ዲያብሎስ ባመጣበት ፈተና ላይ ክርስቶስ እንዲህ ብሎ መለሰ። ሰው ከእግዚአብሔር ቃል ወይም ከእግዚአብሔር አፍ በሚወጣው ቃል ጭምር ነው እንጂ በምን ብቻ አይኖርም አለው። በምን በእንጀራ ብቻ አይኖርም ማለት እና ይህን አባቶቻችን ፈተናውን ስስት ብለው ይጠሩታል። የማንኛውም ክርስቲያኖች የመጀመሪያ ፈተናቸው በመንፈሳዊ ሕይወትና ውጊያቸው ላይ ስስት ነው። የራስ ያልሆነን ነገር መውሰድ ብቻ ሳይሆን የራስ ያለንም ነገርም ጭምር አለማካፈል፣ መስገብገብ በጣም ትልቅ ፈተና ነው። ከአምስቱ ጾታ ምዕመናን መካከል ራሱ መነኮሳት ተብለው የሚጠሩት የቤተ ክርስቲያን አባቶቻችን የሚፈተኑበት አብይ ጾራቸው ስስት ነው። ምክንያቱም ሁሉን ጥለው ስለሚገቡ እነሱ ሊታወሱበት የሚችሉበት እነሱ ራሳቸውን ሊያስጠሩበት የሚችሉበት ምንም ሀብትና ጥሪት አይኖራቸው። ሰጥተው ከገቡ በኋላ ንብረቱ የእግዚአብሔር ነው። ሰጥተው ንብረቱን ከገቡ በኋላ ንብረቱ የገዳሙ ወይም ደግሞ የህብረቱ ነው። የአድዋ በዓል ስስት የለሽ የሆነ በዓል ነው። ሰዎች ስማቸውን ለመትከል ሰዎች ዙሪያቸው ላይ ያሉትን እኔ ይህንን ጀብድ አድርጌያለሁ ብሎ ለመናገር የዘመቱበት ሳይሆን ሁሉም ስማቸው ቢታጣ ሁሉም ስማቸው ቢጠፋ ነገር ግን ሀገርንና ሃይማኖትን አስጠብቀው ለማለፍ የሞከሩበት ነው። ሁለተኛውን ጌታችን ኢየሱስ ክርስቶስን ወደ ታላቅ ቤተ መቅደስ አወጣውና እንዲህ አለው። መዝሙር 90ን ጠቅሶ ፈተነው። ከእግሮች በታች ተነጥፈው የሚጠብቁ ብትሰናከል እንዳትወድቅ ሊያደርጉ የሚችሉ እልፍ አእላፍ መላእክት አሉ። ራስህን ከቤተ መቅደሱ አናት ላይ ጣለው፣ ራስህን ዘቅዝቀህ ወደ ታች ውረዳሉ። ጌታችን ኢየሱስ ክርስቶስም እንዲህ ብሎ ተመለሰለት። ጌታ አምላክህ እግዚአብሔርን አትፈታተነው አሉት። ጌታ አምላክህን በሉ እግዚአብሔርን አትፈታተነው። ይህን ፈተና ደግሞ አባቶቻችን ትዕቢት ይሉታል። እስኪ ትዕቢት በሉ። ትዕቢት ማለት አንድ ሰው በራሱ ያለው መመካትና መተማመን ብቻ ሳይሆን እሱ ከእግዚአብሔር ፊት ሆኖ ያለውን ሰዎች ሲሉት አለማመን ሲችል ነው። ምን ማለት መሰላችሁ? ቅዱስ ዮሐንስ አፈወርቅ እንዲህ ይላል። ሰዎች በጸሎት ጊዜ ላይ ከእግዚአብሔር ፊት ቆመው ራሳቸውን ነኝ ብለው የሚናገሯቸው ነገሮች አሉ። ለምሳሌ ጸሎት ስታረጉ ይላል ይህ ሊቅ አባት ራሳችሁን ኃጢአተኛ ነኝ፣ ነውረኛ ነኝ፣ ክፉ ነኝ፣ አረመኔ ነኝ፣ ጨካኝ ነኝ፣ ዘማዊ ነኝ፣ ሰርቅ ያለው ነጥቅ ያለው ትላላችሁ። እግዚአብሔር ፊት የመሰከራችሁትን በደለኛ ነኝ ብላችሁ የተናገራችሁትን ኃጢአታችሁን ግን ወንድማችሁ እህታችሁ ባልንጀራችሁ ናችሁ ብሎ ቢናገር ትቀበሉታላችሁን ብሎ ይጠይቃል። እውነት ነው። እዚህ ውስጥ ያለን ሰዎች በሙሉ ኃጢአተኞች ነን፣ ዘማውያን ነን፣ ነውረኞች ነን ብለን እንጸልይ ይሆናል እንጂ ያንን የሰማ ሰው ጸሎቱን ስንጨርስ አንተ ዘማዊ፣ አንተ ኃጢአተኛ፣ አንተ ሌባ ብሎ ቢጣራ ግን የት ታውቀኛለህ ነው ብለን የምንመልስለት። ክርስቲያኖች ትዕቢት ተብሎ የሚታወቀው ፈተና የሚያሸንፉት በትህትና ነው እና ለዛ ነው ቅዱስ ዮሐንስ አፈወርቅ ትህትና ማለት ራስን ዝቅ ማድረግ ብቻ ሳይሆን ትህትና ማለት ራሳችሁን በእግዚአብሔር ፊት እውነተኛ ማንነታችሁን ማመን እና ያመናችሁትን ማንነታችሁን ደግሞ ዝቅ ብላችሁ ስትኖሩ እግዚአብሔርን ጋሻ ማድረግ ነው ይላል። ለዛ ነው ልበ አምላክ ቅዱስ ዳዊት መዝሙር 126 ላይ እንዲህ ይላል፣ ሀገርን እግዚአብሔር ካልጠበቀ ጠባቂዎች በከንቱ ይደክማሉ አለ። እስኪ ሀገርን በሉ። እግዚአብሔር ካልጠበቀ ጠባቂዎች በከንቱ ይደክማሉ። ሀገርን ያስጠበቀ የአባቶቻችን በራሳቸው ላይ ያለው መተማመን ሳይሆን በማን ላይ ያላቸው እምነት ነው። እግዚአብሔርን አልተፈታተኑትም ማለት ነው። ያላቸውን ቁጥር ብዛት፣ ያላቸውን የመልክዓ ምድር ምቾት፣ ያላቸውን የሀገሪቱን ዕውቀት ተጠቅመው እናሸንፋለን ብለው ሳይሆን የወጡት ማንን ተማምነው ነው? እግዚአብሔርን ተማምነው ነው። ሰይጣንም ቀጠለ። ጌታችን ኢየሱስ ክርስቶስን ከፍ ወዳለ ተራራ አውጥቶ በፊት ለፊቱ የሚመለከተውን ነገሮች በሙሉ ወርቅ አድርጎ አሳየው። እንዲህም አለው፣ ይህንም በሙሉ ወርቅ ከፊት ለፊቴ ብትሰግድልኝ አምላክ ነህ ብለህ ተቀብለህ ብትንበረከክልኝ ይህ ሁሉ ያንተ ነው ብሎ በምትሃት ሁሉንም ነገር በሙሉ ወርቅ አድርጎ አሳየው።
የዚህን ጊዜ ላይ ጌታችን ኢየሱስ ክርስቶስ እንዲህ ብሎ መለሰ። ወግድ አንተ ሰይጣን ከፊቴ አለ። ወግድ በሉ አንተ ሰይጣን ከፊቴ። ይህን ፈተና ደግሞ አባቶቻችን ፍቅረ ነዋይ ይሉታል። እስኪ ፍቅረ ነዋይ በሉ። በአማርኛው ገንዘብን መውደድ ማለት ነው። የመጨረሻው ሰው የሚፈተነው ፈተና ስስትንና ትዕቢትን ካለፈ በኋላ ለፍላጎቱ ማሟያ ለፍላጎቱ ድል መንሻ የሚያደርጋቸውን ነገሮች በሙሉ መስጠት ነው። እግዚአብሔርን ይህንን ፈተና ሰይጣን መፈተኑን በጣም የምናደንቀው ለእግዚአብሔር በምትሃት ሊታየው የሚችል ምንም ነገር ስለሌለ ነው። አምላካችን ኢየሱስ ክርስቶስን ሰይጣን ድንጋዩን ወርቅ አድርጎን ያሳየው። ይህ ፈተና ለኛ ቢሆን ልክ ነበረ። ምክንያቱም ሰው ያጣውን ነገር ሲመለከት፣ ሰው የምኞቱን ነገር ሲያገኝ ሊሳሳት ስለሚችል ማለት ነው። ጌታችን ኢየሱስ ክርስቶስም ለዛ ነው ይህንን ምትሃት የመሰለውን ኃጢአትና ምትሃት የመሰለውን ፈተና ሰይጣን ባቀረበለት ጊዜ ላይ ወግድ አንተ ሰይጣን አሉ። አድዋ ገንዘብ ወዳድነት ድል የተደረገበት ፈተና ነው። እየሰማችሁ ነው። ቅድም መምህራኖቻችን ሲያነሱ እንደሰማችሁት ብዙዎቹ በሀገራችን ዙሪያ ላይ ያሉ መሳፍንትና መኳንንትን ሀገራቸውን እንዲተዉ፣ ህዝባቸውን እንዲረሱ፣ ሃይማኖታቸውን እንዲለውጡ ሊያደርግ የሚችል ብዙ ነገር ቀርቦላቸው ነበረ። ጠላቶቻቸውን ግን ልክ ክርስቶስ እንዳሸነፈው ወግዱ እናንተ ሰይጣን ብለው ለመጥራት ባይደፍሩ እንኳን እናንተ ሀገር የማታውቁ ዞር በሉ ከፊት ለፊታችን ብለው። ክርስቲያናዊ የሆነ ውጊያ ማለት ክርስቲያኖች ይሄ ነው። ዛሬ አድዋን ተሰብስቦ የሚዘክር ሰው በሙሉ ወደ ኋላ ተመልሶ የሚዋጋው ውጊያ ስላለ አይደለም። ወደ ኋላ ተመልሰን የምንዋጋው ውጊያ አይደለም። እንኳን ይሄ ይቅርና ተጣልተዋል የሚባሉት ኢትዮጵያና ጣሊያን እንኳን እኮ ተስማምተው ታርቀው ካሳ ተከፍሏታል ራሱ ሀገራችን $25 ሚሊዮን በዘመኑ ማለት ነው። እና እውነት ለመናገር አሁን አድዋ የሆነ ቦታ ላይ የተደረገ ውጊያን እያስታወስን በየዓመቱ ይህንን ተደረገልን ብለን የምንናገረው አይደለም። ከአድዋ በላይ ሀገራችን ውስጥ ያለው ጦርነት ራስን ማሸነፍ አለመቻል፣ ራስን መግዛት አለመቻል። ይህንን ውጊያ እንድናሸንፍ ነው በየዓመቱ ስለ አድዋ የሚነገረው፣ ስለ አድዋ የሚዘከረው። ክርስቲያናዊ የሆነ ውጊያ ማለት ይሄ ነው። ትዕቢትን ማሸነፍ ከቻለ አንድ ሰው፣ ስስትን ማሸነፍ ከቻለ፣ ፍቅረ ነዋይን ማሸነፍ ከቻለ ሀገሩን፣ ሃይማኖቱን፣ ወንዙን፣ ድንበሩን፣ ወንድም እህቱን ሊሰጥ አይችልምና አምላካችን ቅዱስ እግዚአብሔር ይህንን በዓል አክብረን ከትዕቢት፣ ከስስት፣ ከፍቅረ ነዋይ ለመላቀቅና ሃይማኖት ሀገራችንን ለመጠበቅ ልዑል እግዚአብሔር ይርዳል።